ከምሽቱ 4 ሰዓት ተኩል አካባቢ በኩሽና ውስጥ ሞታ ተገኘች። ይህች ወጣት 21 ዓመቷ ነው። 3 ወራትን አስቆጥራለች። አክስቷ ቤት መጥታ የተሻለ ቤት፣ የተሻለ መኝታ፣ አዲስ ኮሌጅ ውስጥ ትምህርት ከጀመረች በጣም ደስተኛ ናት። የምትኖረው አክስቷ ቤት ነው። የአክስቷ ቤት ደግሞ ይሄ ቤት ነው። ይሄ ቤት የብዙ ዘመዶች መሰብሰቢያ ነው። ይሄ ቤት ለሷ አዲስ አይደለም። ይሄ ወጣት የአክስቷ ልጅ ፍጹም ይባላል። ከፍጹም ጋር አብረው ነው ያደጉት፣ ይዋደዳሉ። ሌሎች እህትና ወንድሞች አሉት ፍጹም። ከሱ ጋር ግን በጣም ይቀራረባሉ። በዚህ ቤት ውስጥ ፍጹም ልክ ይህች ወጣት ሉሊት የምትባለው ወጣት አክስቷ ቤት ልታድግ ስትመጣ በፍቅር ነው የተቀበላት። በጣም ነው የተደሰተው። ሌላ ጊዜ ክረምት ላይ ነበር የሚገናኙት። አሁን ግን እነሱ ቤት መታ ልትኖር ነው። ስለዚህ እንደ እህቱ ነው የሚያያት። ክረምት ያውቃታል። አብረው ነው ያደጉት። እንኳን ደህና መጣሽ ብሎ ከተማውን እየዞረ አሳያት። መኝታ ክፍሏ ተሰጣት። ደብተር መጽሐፍ ተገዛላት። ትምህርት ቤት አስመዘገቧትና መማር ጀምራ 3 ወር ሆናት። ታዲያ በአንዱ ቀን ልክ 3 ወር እንደሞላት 93ኛው ቀን ላይ የቤቱ ሰራተኛ ጠዋት ልትወጣ ስትል ወደ ትምህርት ቤት ምን አለቻት? ዛሬ እኮ የአክስትሽ ማህበር አለ። በዚህ ማህበር ላይ ጓደኞችሽን፣ አክስትሽን ማስተዋወቅ የምትፈልጊ አዳዲስ በኮሌጅ ውስጥ ያፈራሻቸውን ጓደኞችሽን ይዘሽ ነይና እዚህ ይብሉ፣ ይጠጡ፣ ድግሱን ይካፈሉ አለቻት። ደስ አላት። ይዤ እመጣለሁ አለች። ሄደች። ትምህርት ተምራ ስትጨርስ አክስቷ ጋር መጣች። ቤቱ ቸበርቻቻ ነው። ድግስ አለ፣ ሰው ይበላል፣ ይጠጣል። ረፈድ አድርጋ ስለመጣች አብዛኛው ማህበርተኛ ሄዶ የተሰበሰበው ሌላ የተጋበዘ ሰው ነው። የማታውቃቸውን ሰዎች ተዋወቀቻቸው። የምታውቃቸው ደግሞ አደግሽ አሏት። ትምህርት እንዴት ነው አሏት። ለመድሽ ወይ አሏት። ተደሰተች። ከዛ ግን ድግሱ መሀል ላይ እንግዳ አይደለችም፣ ሴት ናት። ስለዚህ ብድግ አለችና ሳህን ለሚፈልግ ሳህን ስትሰጥ፣ ምግብ ያለቀውን ስታነሳ፣ ብርጭቆ ስትሰበስብ፣ የሚበላ የሚጠጣ ነገር ስታቀብል ካመሸች በኋላ ግን ከምሽቱ 4 ሰዓት ተኩል አካባቢ በኩሽና ውስጥ ሞታ ተገኘች። በድግስ ቤት መሀል ሁሉም ሰው እየተደሰተ እያለ እየበላ እየጠጣ እያለ ይህች ወጣት ምን ሆና ሞተች ሲባል ግን በጣም አስደንጋጩ ነገር ፖሊስ በቦታው ደርሶ ምርመራ ከጀመረ በኋላ ወጣቷ በነፍሷ እንዲጠፋ ያደረገው ማን ነው ሲባል የመጀመሪያው ተጠርጣሪ ይኸው ፍጹም ያክስቷ ልጅ ነው።